መጅኑኑ ሌይላ በአረቦች የሥነ ጽሑፍና የሥነ ቃል ታሪክ ትልቅ ቦታ ያለው ታሪክ ነው። ምናልባትም የአረብኛ ሥነ ጽሑፍ ውጤቶች የገጣሚን የግጥም ቤቶች በመመዝገብ በኩል የዚህን ታሪክ ያህል ትኩረት የሰጡት ዕውቅናና ስርጭት የሚያገኝ ታሪክ የለም ቢባል አልተጋነነም። የየትኛውም አፍቃሪ ታሪክም ቀይስ በሌይላ ፍቅር የሆነውን የተገላበጡበትን ያህል የተገላበጡበት ታሪክ የለም። የዚያ ድንቅ አፍቃሪ ታሪክም እስካሁን ድረስ በአረቦች ዘንድ ያልተዘነጋ ክስተት በመላው ዓለም ልሂቃንና በእኛ ሀገር ዑለሞች ሳይቀር የፍቅር ምሳሌ ሆኖ ሲዘከር የኖረና ያለ ሕያው ገድል ነው። በኸሊፋው መርዋን ኢብኑል ሐከምና አብዱል መሊክ ኢብኑ መርዋን ዘመነ ኸሊፋ በጣም ተደማጭና ተቀባይነት የነበረው ባላባት የሆነ ሰው ነበር። እሱም አልሙለወህ ቢን ሙዛሂም የተባለ ከበኒ አሚር ጎሳ ሹማምንቶች መካከል አንዱ ነው። ይህ ሹም በውበታቸው ተወዳዳሪ የሌላቸው እንደ ጨረቃ የደመቁ የሚባልላቸው 3 ወንድ ልጆች ነበሩት። በሚገርም ሁኔታ ሁሉም በአረብኛ ስነ ግጥምና ስነ ቃል በጣም የታወቁና የተራቀቁ ነበሩ። ከነዚህ ልጆች መካከል አንደኛውና ትንሹ ቀይስ ወይም የዚህ ታሪክ ባለቤት ነው። ውዴታ ከሆነ የእውነት የምር እንደ ሌይላ መጅኑን አታብድም ነበር። ሀያቱን ይፈጃል ሲሄድ ዱር ለዱር። እረኝነትና ወርቃማው ጊዜ። ሌይላ በዝምድና ደረጃ የቀይስ ያጎቱ ልጅ ናት። የወንድማማቾች ልጆች ናቸው ማለት ነው። በልጅነታቸው ሁለቱም በየፊናቸው የቤተሰቦቻቸውን በግና ፍየሎች ከነግልገሎቻቸው ሰውባን ወይም ተውባድ ተራራ አቅራቢያ በመዋል ያግዳሉ ወይም ያለቅማሉ። ከእንስሳቱ ጋር እየተጫወቱም ፍቅርን፣ እዝነትን፣ አብሮነትን ይማራሉ። የወደፊት ባህሪያዊ ማንነታቸው መሰረቱ የሚጠነሰሰው ከዚህ የእረኝነት ወቅት ነው። ነቢያቶች አንዲት ሀፍረት የምታመጣ ወንጀል የማይሰሩ ጥብቃን፣ ውሸት ለቀልድም የማይዋሹ እውነተኞች፣ በመጥፎ ባህሪያት የማይገለጹ የመልካም ስነ ምግባር አምባዎች፣ ከመላእክት ሳይቀር የተላኩ ቅዱሳን ቢሆኑም የሰው ልጅ እንደመሆናቸው ፍየል ጠብቀዋል። እንደውም የኛ ነብይ ሰለላሁ ዐለይሂ ወሰለም በግና ፍየል ያልጠበቀ አንድም ነብይ የለም ሲሉ ተደምጠዋል። በፍየልና በግ ማገድ ውስጥ በርካታ ፋይዳዎች ይገኛሉ። ለዚህም ነው አረቦቹ ከተቀሩት ሀገራት በበለጠ ለእረኝነት ትልቅም ቦታ ይሰጡ የነበረው። አረቦቹ ለእረኝነት ትልቅ ቦታ የሚሰጡት ልጆች በእረኝነት ውስጥ በርካታ ሕይወት ትምህርትን ይቀስማሉ ብለው ስለሚያምኑ ነው። ሕፃናቱ በእረኝነቱ ውስጥ እንስሳቱን ከመመገባቸውና ካውሬ ከመከላከላቸው በተጨማሪ ከእነርሱ ጋር በሚኖራቸው ውሎ በርካታ መሠረታዊ ትምህርቶችን ይማራሉ። በልጅነቱ እረኛ የነበረና ያልነበረ ሰው በኋላ አድጎ በአኳኋኑ ይለያያል ይላሉ ጥናት ያደረጉ ልሂቃን። እረኝነት የአማና ጠባቂነትና የኃላፊነት ሹመት ነው። ለራስ ሳይሆን ለመንጋ መኖር፣ ሁለንተናን በስሩ ላሉት አካላት መዋል። የፍየልና የበግ መንጋ የሚያግድ እረኛ ሀገርና ሕዝብን በሚያስተዳድርና የኃላፊነት ወንበር ላይ ባለ ሰው ይመሰላል። ይህም ማለት ሀገርና ሕዝብ የሚመራ ሰው በእረኛ ይመሰላል ማለት ነው። እንደሚታወቀው እንስሳት እንደ መደባቸው ሁሉ ባህሪያቸውም ለየቅል ነው። ፍየሎች ቀዝቃዦች ናቸው። በአንድ ቦታ አይረጉም። የሚመገቡትም ቅጠላ ቅጠል ነውና አለታማ በሆነ ገዳላ ገደል መንጠላጠል፣ ሾሃማ በሆኑ ቁጥቋጦች መሰንገር ልማዳቸው ነው። ይህ ደግሞ ለፍየሎቹ አደገኛ ነው፣ ለእረኛውም ጭምር። በጎች ደግሞ ረጋ ያሉ ቢሆኑም ፍየል በልታ በበግ ታብሳለች እንዲሉ ልግሞችና ሞኝ ቢጤ ናቸው። በጥቅሉ ደግሞ አካል ጉዳተኛ፣ ልግመኛ አንድ ግጦሽ ቦታ ላይ ከጸና የማይነቃነቅ ግትር ከመንጋው እየተነጠለ እርቆ በመሄድ ለመመለስ የሚያዳግትና ሌላም አይነት ባህሪ ያላቸው እንስሳዎች በአንድ መንጋ ውስጥ ይካተታሉ። ታዲያ እረኛ እነዚያን ሁሉ የተለያዩ ዝንቅ ባህሪያት ቀስ በቀስ እየተቋቋመና ትዕግስትን እየለመደ ይሄዳል። ሁሉንም እንዳያመጣጡ የማስተናገድን የሆደ ሰፊነት ጥበብ በዚህ ዘመኑ ይላበሳል። መንጋው ለእረኛው በአማና መልክ የተሰጠ ነው። እናም በማንኛውም ሁኔታ በእነሱ ላይ ስለሚፈጠረው ነገር ሁሉ ተጠያቂ ነው። አንዱ በተኩላ ቢበላ
ሌላው ከገደል ላይ ወድቆ ቢሞትና ከመንጋው ተነጥሎ ቢጠፋ ለዚህ ሁሉ ተጠያቂው እረኛው። ስለሆነም እርሱ ሁሌ ንቁ ነው። ፍርድ አያውቅም ዳኛ፣ ተገን አያውቅ እረኛ እንዳሉት እንቅልፍ የለውም። እውነተኛ እረኛ ለአደራ ንብረቶቹ ወይም ለሚጠብቃቸው እንስሳት የወላጅ ያህል ነው። ከእይታው እንዳይርቁ በንቃት ይከታተላል። የረሃብ ሆነ የጥጋብ ስሜታቸውን ከሁኔታቸው ብቻ ይረዳል። እንስሳቱን ያነጋግራቸዋል። የትእዛዙን፣ የወግዙን፣ የቁጣውን፣ የዝነቱን ስሜት ሁሉ እንዲረዱ አድርጎ ያነጻቸዋል። ልክ እንደ ልጅ ለእያንዳንዱ ስም አውጥቶ በስማቸው ይጠራቸዋል። ታዲያ ከእንስሳት ጋር በዚህ ደረጃ መግባባትና መላመድን የቻለ ሰው በኋላ የሰዎችን ልቦና የመረዳትና ከሰዎች ጋር ያለው ተግባቦት ቀልጣፋ ቢሆን አይደንቅም። ቀይስና ሌላ በእረኝነታቸው ጊዜ መንጋውን አሰማርተው በጥሩ ግጦሽ ላይ የጋጡ እንደሆነና በእይታቸው ስር መሆናቸውን እንዳረጋገጡ እንደ ወትሯቸው ቁጭ ብለው የወግ ባህሉን የልጅነት ልባቸውን ያስቦርቃሉ ብለው የሚያምኑባቸውን ጨዋታዎች ይጫወታሉ። ሲደክማቸው ደግሞ አረቦች ናቸውና ለቋንቋ ካላቸው ከፍተኛ ፍቅር የተነሳ የጥንታውያን አረባውያኖች ታሪክ በስነ ግጥም እያዋዙ ያወጋሉ። ዕውቀት ይለዋወጣሉ። በስስት እየተያዩ ይውላሉ። ከሌሎች እረኛ ጓደኞቻቸው ጋር ይሰበሰባሉ፣ ይተጋገዛሉ፣ ምግብ ይጋራሉ። ከፍየሎቹ እያለቡ ጥማቸውን ለመቁረጥ ወተት ይጠጣሉ። አረቢያኑ ዘንድ ስለ መሰረተ ትልቁ የጥንት አያቶቻቸው ታሪክ ሕፃናቱ ቀይስና ሌላ ከጓደኞቻቸው ጋር ወርቃማውን የእረኝነት ጊዜ በሐሴትና በደስታ ተሞልተው ማሳለፍ የዕለት ተዕለት እንቅስቃሴያቸው ነበር። ይሁንና ይህን ቅርበታቸውን ቤተሰቦቻቸው አያውቁም። ቢያውቁ ኖሮ ምናልባት ይቆጣቸውና ዳግም እንዳይገናኙ እገዳ ይጥሉባቸው ነበር። ምክንያቱም ወንድማማቾቹ የቀይስና የሌላ ወላጆች በቀደመ ጊዜ በውርስ የተነሳ ጸብ ውስጥ ገብተዋል። የሌላ አባት በወንድሜ ተበደልኩ ባይ ሲሆን፣ በዳይነህ የተባለው የቀይስ አባት ደግሞ ነጋዴና በሀገሩም የተከበረ ባለጸጋ ነው። ታዲያ የነቀይስ ፍየሎችና በጎች በቁጥር ብዙ ስለነበሩ ከሌሎች ጓደኞቹ ይልቅ በእገዳው ላይ የምትተባበረው ፍየሎቹን ዳገት ወጥታ ቁልቁለት ወርዳ ተሯሩጣ የምትመልስለት ሌላ ነበረች። የልጅነት ልብ የሆነው እነዚህ ብላቴኖች የሚያግዷቸው እንስሳት ወዲያው ተጣልተው ወዲያው የሚተሻሽ መሆናቸውን የሚያዩ ንጹሕ ወረቀቶች ናቸውና የወላጆቻቸው ቅራኔ ለነሱ ምንማቸው አይደለም። ጸበኞቹ ትላልቆቹ ናቸው። ልጆቹ በእነሱ ጸብ ውስጥ የሚሰነቀሩና የሚጣሉ፣ በልባቸው ቁርሾና ቂም ቋጥረው የጎሪጥ የሚተያዩ፣ ለበቀል የሚሯሯጡ፣ አእምሯቸውን በክፋት የበረዙ ፍጥረታት አይደሉም። ስር የሰደደና ለዘመናት የሚቆይ ቅያሜ እንዳለ እንኳን ፈጽሞ አያውቁም።